ትኩስ ወይም ደግሞ በራድ ስላልሆን ካፌ ልተፋህ ነው። ካፌ ልተፋህ እንዲሁ ለብ ያልክ ስለሆንክ አይሞቅህ አይበርድህ የቤተ ክርስቲያን ጉዳይ አስጨንቅህ እንዲሁ በቃ እንደተመቸህ እየበላህ እየጠጣህ የምትበላው የምትጠጣው ነገር ብቻ ይሙላ፣ ኪስ ያለው ነገር ብቻ አይጉደል፣ አንተ ጎዶሎነት የሚሰማህ ስጋዊ የሆኑ መገለጫዎች ብቻ ባንተ ውስጥ አይከሰቱ። ወንጌሉ አለመሰበክ፣ የወጡት አለመምጣት፣ ያሉት አለመጽናት ያንተ ጉዳይ አይደለም። እንደዚሁ በቃ ምን ለማግኘት? መድኃኒት ለማግኘት እዚህ ቦታ ያመኛል ካለ ነው በቤተ መቅደሱ ዕለት ዕለት ከእንዲህ ያለው ደዌ ከእንዲህ ያለው ኃጢአት ከእንዲህ ያለው በሽታ ለመላቀቅ ብዙዎቻችን ወደ ስጋው ደሙ እንዲተፋጥነን እንመጣለን ወይ? ለሕክምና ቦታ የሚቻኮል እግራችን ምን ነው በስጋው ደሙ ለሚገኘው መድኃኒት ተሻክለን ለመምጣት የዘገየ ነው። በምን ምክንያት ይመስላችኋል? በእግዚአብሔር ቤት ውስጥ ሆነን እንደዚያች ድሪም ስለጠፋን ነው። ብዙዎቻችን ደጋግሜ ወደኩ፣ እንዲህ ያለው ኃጢአት አሰለቸኝ፣ ዘማዊነቱ እየደጋገመ ይጥለኛል፣ የዓለም ዘፋኝነቱ ጠዋት እየዘመርኩኝ ከሰዓት የዘመርኩበት ህይወት በዘፈን ይተካል እያልን ዓለማዊ ሁኔታችን የሥጋ ፍላጎታችን እየደጋገምንበት የወደቅነው ኃጢአት ያስጨነቀን ሰዎች የለንም በዚህ ጉባኤ መካከል። እንደውም እኮ ትላንትና ደከመኝ፣ ትላንትና በዚህ ጉዳይ ወደኩ፣ ንስሐ ገባሁኝ፣ እረ ተመልሼ አሁንም በዚህ ምክንያት ወደኩኝ፣ ደጋግሜ በዚህ ምክንያት የመውደቄ ምክንያት ምንድነው ብለን የተጨነቅን ሰዎች የለንም ወይ? እንደዚያች ድሪም በቆሻሻ መካከል መኖር ማለት ያለንበት ቦታ የጽድቅ ቦታ ነው። ያለንበት ቦታ ሰማያዊ ህይወት የምናገኝበት ነው። ያለንበት ቦታ ከመድኃኒቱ ጋር የተጠጋ ነው። ያለንበት ቦታ ድነት የምናገኝበት ነው። ነገር ግን ብዙዎቻችን ቆሻሻ በሆነ የኃጢአት መገለጫ ውስጥ በዚያ ውስጥ ወድቀናል። እንደውም መውደቅ ብቻ አይደለም እየደጋገምን ብዙዎቻችን ወድቀናል። ክርስቲያኖች አይዛችሁ፣ እየደጋገምኩ ወደኩ ምን ላድርግ ያላችሁ ሰዎች ካላችሁ የቤተ ክርስቲያን መልስ ምን እንደሆነ ታውቃላችሁ። በወደክበት ልክ ለመነሳት ሞክር ነው። ደጋግመ ወድቀሃል በዚያ ጉዳይ፣ ደጋግመ እንደወደክበት ርዕስ እንደወደክበት ጊዜ እንዳጠፋው ነገር ሁሉ እየደጋገምክ ተጋደል። ዘፋኝነቱ ካስቸገረ እየደጋገምክ ዘምር። ዘማዊነቱ ካስቸገረ እየደጋገምክ ስገድ። ሰውነት በደከመ ቁጥር ስጋዊ ፍትወት እየደከመ ይመጣል። እየደጋገምክ ለምን ይመስላችኋል ታዲያ የእግዚአብሔር ልጆች በቅዱስ ቤተክርስቲያናችን የምናከናውነው ሥርዓት ሁሉ ለምን የሚደጋገም ይመስላችኋል? በመደጋገም ነው ሰው መንፈሳዊ ኃይልና ጸጋ የሚያገኘው። ኪዳኑ አንድ አይነት ነው፣ ሁሌ ልዩነት የለውም። ከዓመት ዓመት እየመጣ በየቀኑ ኪዳን የምታደርሰው ለምንድን ነው? በዚያ ውስጥ መንፈሳዊ ጸጋና መንፈሳዊ እድገት ስላለ። እየደጋገምን የምናደርገው ለዚያ ነው። በመደጋገም ነው መንፈሳዊ ነገር ኃይልም ይሆን ጸጋም ይሆን ከሰውነቱ ጋር መዋሃድ የሚመጣው በዚህ ምክንያት ነው። ክርስቲያኖች ደጋግሜ ወድቅ ያለው ካል በወደክበትና ደጋግመ ባገኘ ኃጢአት ልክ ደጋግመ የጽድቅ ሥራ በመስራት ከዚያ ህይወት ውጣ። ሁለተኛው የሚለየው በዚህ ምክንያት ነው። በእግዚአብሔር ቤት ውስጥ ሆነን የጠፋ ብዙ ሰዎች አለ። በቅዳሴ ቆመን ሐሳባችንና አይምሮአችን ሁሉ ከቤተ መቅደሱ የራቀ፣ አሁን በዚህ ታላቅ ጉባኤ መካከል ተገኝተን ልባችን ሐሳባችን ቤትና ዓለም ምናምን ውስጥ የሄደብን ግን ያለነው በመቅደሱ ቦታ፣ ግን ያለነው ጽድቅ በሚገኝበት ቦታ። ብዙዎቻችን ግን በሐሳብና በአንዳንድ ምክንያት ከዚህ ቦታ ወጥተን እንሄዳለን። ይሄ ሁለተኛው። ሶስተኛው የጠፋው እንደ መጀመሪያው ሳያውቅ የወጣ በግ አይደለም። በቤተ እግዚአብሔር ውስጥም ደግሞ ሳያውቅ የጠፋ ደግሞ ሳንቲም አይደለም። ሶስተኛውማ የጠፋው አውቆ ፈልጎ የጠፋ ልጅ ነው። ምን አልኩኝ? ልጅ ነው። ይሄ ሰው በዚህ የወንጌል ክፍል ውስጥ እንደምናየው 2 ልጆች ነበሩት ለአንድ ባለጸጋ ሰው። ስንት ልጆች? 2 ልጆች ነበሩት።
ከሁለቱ ልጆቹ መካከል ታናሹ በአባቱ ቤት እንደፈለገ እየበላ እየጠጣ የሚኖር ስጋዊ የሆነ ችግር የሌለበት የባለጸጋ ልጅ ነበር። ሁሉ ሞልቶለት ሳለ ጥጋብ ልቡን ወጠረው። ከአባቱ ጋር የኖረበት ህይወት አዲስ ነገር ማግኘት ለሱ ከንቱ ነገር መሰለውና ሄደ ወደ አባቱ። አባቴ ሆይ በቃ እኩሌታዬን ስጠኝና እኩሌታዬን ይዤ እኔ ራሴን ማስተዳድርበት እድሜ ላይ ደርሻለሁ። ራሴ እወጣለሁ፣ ራሴ እገባለሁ፣ ለራሴ የምሆንበት አቅም አላንስም፣ እኩሌታዬን ስጠኝና አሰናብተኛ። ይሄ ልጅ ተመልከቱት። አባቱን እንደማይወድ የምታውቁት በአንድ ነገር ነው። መቼም ልጆች የአባታቸውን ውርስ የሚወርሱት አባታቸው ምን ሲያደርግ ነው? መልሱልኝ። ምን ሲያደርግ ነው? ሲሞት ነው። ይሄ ልጅ ግን አባቱ በቁሙ እያለ እኩሌታዬን ስጠኝ አለው። ተመልከቱ ለአባቱ ያለው ፍቅር ምን ያክል አነስተኛ እንደሆነ። አባቱ ሲሞት የሚካፈሉት ሁለት ሆኖ ነበር። የግድ ሲለው አባቱን ግን አባቱ እያለ ለስንት ተካፈሉት? ሀብቱን ለሶስት ተካፈሉት። እንደውም ከሚደርሰው ድርሻ ቀነሰበት። ስጋዊ ለሆነው ጉዳይ ገንዘብን ከልቡ ከማፍቀሩ የተነሳ ጉዳይ አባቱ እስከዛሬ እሱን ያሳደገበት መንገድ እሱን የተንከባከበበትን ፍቅር ስለሱ ሲል የከፈለውን መስዋዕትነት የወጣበትን የወረደበትን ያን ሁሉ ድካም እንደ ከንቱ አደረገው። ስጠኝ እኩሌታዬን አለ። በቃ በአባቴ ቤት እኔ በስርዓት መኖር ሰልችቶኛል። ይሄን አርግ ያን አምጣ፣ ባለሟሎቹን እንዲበላቸው ከባለሟሎቹ ጋር በዚህ ውጣ በዚህ ግባ የሚባለው ነገር ሰልችቶኛል አለ ይሰው። ብዙዎቻችን እኮ እንደዚህ ነን። ከቤተ ክርስቲያን ቅዳሴው ረዘመብን፣ ጾም ጸሎቱ ረዘመብን፣ ስርዓቱ አምልኳችሁ ረዘመብን ብለው ሆን ብለው እንደዚህ ሰው አልመው አቅደው ከቤተ ክርስቲያን ወጡ በጣም ሰዎች አሉ። እንደዛ አይደለም እንዴ? በአንድ ወቅት ራሳቸውን ታድሶ ብለው የሚጠሩ ሰዎች ቅዳሴው ረዘመ፣ እንደውም ከ14ቱ ቅዳሴ አንድ አራቱን ብቻ አርጉት፣ ሌላው አላስፈላጊ አይደለም፣ በአመት ውስጥ ወደ 8 ወር የሚጠጋው ጊዜ ጾም ጊዜ ነው፣ ጾም በስቷል ይቀነስልን፣ ጸሎቱ ረዝሟል ይቀነስልን ብለው ከቤተ እግዚአብሔር በራሳቸው ፍቃድ የወጡ የሉም እንዴ? ራሳቸውን መልካቸውን ቀይረው ሲታወቅባቸው ዛሬ በአደባባይ እንዲህ ያለ ነገራቸውን እንዲህ ያለ እኩይ ሴራቸውን በቤተ ክርስቲያን ውስጥ ሆነው ሲሰሩ የነበሩ ተኩላዊ ጠባቸው ሲገለጥ በአደባባይ ወጥተው ዛሬ የምናያቸው ሰዎች አሉ አይደሉም እንዴ? ልክ እንደነዚያ አቅዶ አልሞ ከቤተ እግዚአብሔር ለመውጣት ተነሳ ይሰው። መንፈሳዊ ሰው እንደነዚህ ሰዎች ጾሙ የረሃብ አይደለም። ለመንፈሳዊ ሰው ጾሙ የጥጋብ ነው። አብዝቶ በመጾሙ የተነሳ ነፍሱ ተጠግባለች። አብዝቶ በማስቀደሱ የተነሳ ጸጋ እግዚአብሔር በሱ ላይ ያደረ የዚህ መንፈሳዊ ቁመናው ያማረ እየተዋበ መልክ እየኖረው ይሄዳል። ጾም በዛብን ያሉ ሰዎች እንደ ልባችን እንብላ እንደ ልባችን እንጠጣ ያሉ ሰዎች ናቸው። እንደ ልባችን እንብላ እንደ ልባችን እንጠጣ ስንል ለዝሙት ተላልፎ ለመሰጠት ለኃጢአትና ለበደል ቅርቦች እንሆናለን። ለዚህ ነው አባቶቻችን ቅቤ ምንም ጨዋታ ቢያምራት እሳት አጠገብ አትቀመጥም ይላሉ። ለምንድን ነው እሳት አጠገብ ማትቀመጠው? ቅቤ ምን ስለምትሆን ነው? ስለምትቀልጥ ነው። እየበላ እየጠጣ ስጋዊ የሆነ ፍቶት ባንተ ላይ እየጨመረ ወደ ኃጢአትና ወደ በደል እግዚአብሔርን ወደ ማሳዘን ህይወት እየሄድ በዚያ ፈተና ውስጥ ወድቀ ስታበቃ ምን ነው አምላኬ ሆይ ከእንዲህ ያለ ፈተና አልጠበከኝም ማለት እንዲህ ያለ ሞኝነት የለም። ወደ ምትቀልጥበት ቦታ እየሄድ ከምግባር ከሃይማኖት ወደ ምትወጣበት ቦታ እየሄድ እንዴት እቀልጣለሁ አይባልም። ለዚህ ነው ቅዱስ ጎርጎርዮስ እንዲህ ይላል፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ስመ እግዚአብሔርን ጠርተህ አማትበህ የማትበላበት አማትበህ የማትጠጣበት አማትበህ ነገሮችን የማትካወንበት ቦታ አትሂድ ያለው። ለዚህ
አሁን ሰው ስመ ሥላሴን ጠርቶ መጠጥ ቤት መቀመጥ ይችላል? ስመ ሥላሴን ጠርቶ ኃጢአት በሚሰራበት ቦታ ሰው መቆየት ይችላል ወይ? አይችልም። ለዚህ ነው የእግዚአብሔርን ስም ጠርተ ጉዳዮችን መከወን የማትችልበት ቦታ አትሄዳል። ነገሮች ሁሉ ስመ እግዚአብሔርን በመጥራት ጋራ አብረው የሚዋሃዱ አብረው የሚስማሙ ከሆነ ጉዳዮች ጋር ተራመድ ያለው። ለዚህ አቅደው ፈልገው ወደ ኃጢአት የሚሄዱ ሰዎች አሉ። ይሄም የጠፋው ልጅ ያደረገው ያንን ነው። አቅዶ ፈልጎ ተዘጋጅቶ ነው የወጣው። እንደዚያ በግ ሳያውቅ አይደለም የወጣው። እንደዚያች ድሪም በቆሻሻ መካከል ተደብቆም አይደለም፣ ተዘጋጅቶ ነው የወጣው። የሚደርሰውን እኩሌታውን አስልቶ አባቱን ጠይቆ ወጣ። ይዞ ወጣ። ይዞ እንደወጣ ገንዘቡን ብዙ ጓደኞች ተሰባሰቡት። ብዙ ወዳጆች ሆኑ። እሱ ሲበላ የሚበሉ፣ እሱ ሲናገር የሚናገሩ፣ እሱ ሲቆም የሚቆሙ፣ እሱ ሲቀመጥ የሚቀመጡ ብዙ ወዳጆችን አፈራ በሀብቱ ምክንያት። እንደምታውቁት ገንዘብ ያለው ሰው ጀሌውና ተከታዩ በጣም ብዙ ነው። አስከተለው ጠቅላላ። መቼም ያልተሰራበት ገንዘብ፣ መቼም ያልደከሙበት ገንዘብ ሰው ሲያወጣ ስለማይጨነቅበት ይሄ ሰው ገንዘቡን ይዞ ከመጣ በኋላ በመብልና በመጠጥ በፌሽታና በደስታ ገንዘቡን እየበተና ጎደለ። እንደምታውቁት የሚወጣ ገንዘብ ተሰርቶ ካልተተካ በስተቀር ተበትኖ ስለሚያልቅ ይሄ ሰው ገንዘቡን እየበተነ ሲጨርስ እንደ ድሮ ወዳጆቹን በቀን ሙሉ ማዝናናት ሲያቅተው ወዳጆቹ እየቀነሱ መጡ። ገንዘቡ ሲቀንስ ወዳጆቹም ቀነሱ። የገንዘቡ ቁጥር በቀነሰ ቁጥር የወዳጆቹ ቁጥር እየቀነሰ መጣ። ኧረ እሱ ብቻ አይደለም፣ ክርስቲያኖች አይግረማቸው። ገንዘቡን ሙልጭ አርጎ ሲጨርስ ወዳጆቹ በሙሉ ሙልጭ ብለው ከሱ ጠፉ። ብቻውን ቀረ ሰው። ያ የባለጸጋ ልጅ እንደፈለገ የሚበላ እንደፈለገ የሚጠጣ በባለሟሎች ተከቦ ይኖር የነበረ ልጅ ገንዘቡን በሙሉ በትኖ ጨረሰ። አንዳንድ እኮ ክርስቲያኖች አለን፣ ወንዶች በ40 ቀናችን፣ ሴቶች በ80 ቀናችን በጥምቀት ያገኘነውን ሀብተ ጸጋ በኃጢአትና በበደል እንዲሁ በትነን እኮ የጨረስን ብዙ ሰዎች እኮ አለን። ትላንትና ለቅዳሴው ስንተጋ የነበሩ፣ ትላንትና ለኪዳን ይሮጡ የነበሩ እግሮች፣ ትጋት የነበራቸው በቤተ እግዚአብሔር ለመገኘት በእንዲህ ያለው ጉባኤ ለመታደም ከእግዚአብሔር ጋር ለመገናኘት በጣም ብዙ ሀብተ ጸጋ የተሰጣቸው ትጉ የነበሩ ክርስቲያኖች በዓለምና በመናምንቴ ጉዳዮቻቸው ምክንያት እንዲህ ያለ ሀብተ ጸጋቸውን አጥተው ስመ እግዚአብሔርን ለመጥራት የተቸገሩ፣ አባታችን ሆይ የሚለውን ጸሎት ለመጨረስ ዳገት የሆነባቸው፣ ጀምሮ ከመሃል የሚያቋርጡ ከእንደገና የሚመለሱ የለመዱትን እንዲህ ያለውን ቅዳሴ የጠፋባቸው የተሰጣቸውን ሀብተ ጸጋ በኃጢአትና በበደል ምክንያት በትነው የጨረስን ክርስቲያኖች ቀላል ምንባል አይደለም። ይሄ ሰው ተራበ። የሚገርማችሁ መራቡ ብቻ ምክንያት አልነበረው። የሚበላው አጣ። አንድ እርያዎችን አሳማዎችን እየመገበ እያፋፋ ይሸጥ ወደ ነበረ ወደ አንድ ሰው ዘንድ ሄደ። ግድ የለም እኔ የሚበላ ሰጣለሁ፣ አንተ በምትኩ ደግሞ እነዚህን አሳማዎች ተጠብቃለህ አለ። በዚህ ውል ያዘና ይሄንን ሰው ከቤቱ አስጠጋው። የሚበላው ምግብ ግን ሊያረካው ስላልቻለ፣ የሚበላው ምግብ ግን ከሱ ጋር የሚስማማና እኩሌታውን ሊሆንለት ስላልቻለ አንዳንድ ጊዜ ለአሳማዎቹ የሚቀርበውን ምግብ ለመብላት ይመኝና ይፈልግ ነበር ይላል። ተመልከቱ። ያ የባለጸጋ ልጅ ከሰውነት ተራ ወረደ። ያ ብዙ ጸጋ የነበረው ሰው፣ ያ ብዙ መክሊት የነበረው ሰው ወረደ። ከሰውነት ተራ ወርዶ የአሳማ ንርያዎችን እነዚያን ምግብ ሊበላ ፈለገ። ይገርማል። ፈለገ። ዛሬም እኮ እንደዚህ ነን። ደስታ ፍለጋ የወጣው ይህ ሰው ደስታ አገኛለሁ ከአባቴ ቤት ወጥቼ እውነተኛ ደስታ ማገኘው በዚያ ነው ብሎ የአባቱን ቤት ደስታ ንቆ የሄደው ሰው እንኳን ደስታ ሊያገኝ የሚበላጣ። ዛሬም ብዙዎቻችን በዓለም የሚገኘው ደስታ እውነተኛ ደስታ መስሎን
ከቤተ እግዚአብሔር የራቅን ከእግዚአብሔር ፍቅር የሸሸን ስንቶች ነን በእውነት። እውነተኛ ሰላም ላትሰጠን ዓለም ሰይጣን ኃጢአትና በደል እንድንሰራ እየገፋፋ ጣዕሙን እያስቀመሰ ጣፋጭ እያስመሰለ መራር የሆነውን የኃጢአት ሞት እንድንጎናጸፍ የሚያደርገን ጠላት ከእውነተኛዋ ሰላም ካለባት እውነተኛ ደስታ ካለባት ከእግዚአብሔር ቤት እንድንሸሽ እንድንርቅ የሚሰራ ጠላት ብዙዎቻችንን ይህንን ሰላም እንድናጣ አድርጎናል። እንደዚህ እንደጠፋው ሰው የእግዚአብሔር ፍለጋ ግን አሁንም ይገርማል። በእውነቱ ይገርማል። ይሄ ሰው ያን ጊዜ ቆም ብሎ አሰበ ይላል። በአባቱ ቤት የነበሩትን ባለሟሎች አሰበ። እንዴ በአባቴ ቤት እኮ እንጀራ የሚተርፋቸው ስንቶች ናቸው አለ። እስኪ እነን ቃል አብረን እንበለው። በአባቴ ቤት በሉ። አይሰማም። በአባቴ ቤት እንጀራ የሚተርፋቸው ስንት ናቸው? ይሄንን አሰበ። ያን ጊዜ ይላል መጽሐፍ ወደ ልቡ ተመለሰ። ወደ ምኑ ተመለሰ? ከዚያ በፊት ያደርገው የነበረው ሁሉ ከምኑ ጋር አልነበረም? ከልቡ ጋር አልነበረም። ወደ ልቡ ተመለሰ። ወደ ልቡ ሲመለስ የአባቱን ቤት እንጀራ አሰበ። የአባቱን ቤት ባለሟሎች አሰበ። በልተው ጠግበው ተርፏቸው ሁሉ ለውሻ የሚሰጡትን ምግብ አሰበ። ያን ጊዜ ወደ ልቡ ተመለሰ። ክርስቲያኖች ብዙዎቻችን እኮ እንደዚህ ነን። ዛሬ ወደ ልባችን መመለስ ባለመቻላችን ምክንያት በተቀደደልን የኃጢአት ቦይ እየፈሰስን ያለን ክርስቲያኖች፣ ወደ ልባችን መመለስ ባለመቻላችን ምክንያት በድፍረት ኃጢአት ውስጥ የወደቅን ሰዎች፣ ዛሬ ወደ ልባችን መመለስ ባለመቻላችን ምክንያት ከእግዚአብሔር ፍቅር የራቅን፣ እኔ እኮ ለበደሌ ካሳ የለኝም፣ እኔ እኮ አምላኬን ለማሳዘኔ ወደር የለኝም፣ አምላኬ ይቅር አይለኝም በማለት በተደፋፈረና ክፉ በሆነ ሐሳብ በእንዲህ ያለው ቀቢጸ ተስፋ ውስጥ የወደቅን ሰዎች ወደ ልባችን የምንመለስበት ህይወት፣ ወደ ልባችን የምንመለስበት ታሪክ፣ ወደ እኛነታችን የምንመጣበት ጊዜ አሁን ነው። ወደ ልቡ ተመለሰ። ተመልከቱ። በአባቴ ቤት አለ። ተመልከቱ። አባታችን ማን ነው? መድኃኔዓለም። በአባቴ ቤት አለ። አባቴ አለ መድኃኔዓለም። የአባታችን ቤት አለ። የአባታችን ቤት ማን ነች? ቅድስት ቤተክርስቲያን። ቀጠለ ደግሞ እንጀራ የሚተርፋቸው ባለሟሎች አለ። እንጀራ የሚተርፋቸው የተባሉ ባለሟሎች የተባሉ ቅዱሳን ናቸው። እነሱ ከጽድቃቸው ተርፈው ስለኔና ስለናንተ ምልጃ በእግዚአብሔር ፊት ይቆማሉ። መድኃኔዓለምን ከመሰለ አባት፣ ቅድስት ቤተክርስቲያንን ከመሰለች ማደሪያው ቤቱ የሁላችን ቤት፣ ቅዱሳንን ከመሰሉ ባለሟሎች እኮ ነው ብዙዎቻችን ልብ በማጣት ምክንያት የራቅነው። ከእንዲህ ያለው ፍቅር እኮ የጎደልነው፣ እንዲህ ያለውን ህይወት፣ እንዲህ ያለውን የቅድስና ቦታ፣ እንዲህ ያለውን የቅዱሳን ጻድቃን የሰማዕታቱን ምልጃና ህይወት ያጣን፣ እንዲህ ያለው ነገር ትርፍ የመሰለን ቀላል አይደለም። ይሄንን አሰበ ይላል መጽሐፍ። ተመልከቱ። ይሄንን አሰበ ካለ በኋላ ግን አስቦ በቃ ላይ መጽሐፍ ተነስቶ ወደ አባቱ ሄደ ይላል። ተመልከቱ። ኃጢአቱን አሰበ። ይሄ ሰው አባቱ እንዴት እንደበደለ ተመለከተ። እንዴት እንዳሳዘነው አወቀ። ማሳዘኑ ብቻ፣ አባቱን መበደሉ ብቻ ግን በቃ አልነበረም። ወደ አባቱ ተነስቶ ሄደ ይላል። እኛ ከዚህ ከጠፋው ልጅ የምንለየው በዚህ ነው። ብዙዎቻችን ኃጢአታችንን እናስታውሳለን። ይሄን እኮ እንዲህ ማድረግ አልነበረብኝም፣ እንዲህ ያለውን እኮ ኃጢአት በእግዚአብሔር ፊት ልሰራ እኮ አይገባኝም ነበር። ነገር ግን ኃጢአታችንን ማሰብና በኃጢአታችን ህይወት ውስጥ መለማመድ እንጂ ብዙዎቻችን ኃጢአታችንን አስበን እንደጠፋው ልጅ የውሳኔ ሰው ሆነ ወደ ካህናት አባቶቻችን አንሄድም። ብዙዎቻችን ያ ታላቅ ቅዱስ አባት ሶስቱን ደቀ መዛሙርቶች እኩል የሆነ አንድ የዝሙት ኃጢአት አጋጠማቸውና የመጀመሪያው ሰው
ያ ደቀ መዝሙር ያንን ዝሙት ከመስራት ተቆጠበ እና ይሄ ታላቅ አባት አስጠራውና ያንን ኃጢአት ያልሰራህበት ምክንያቱ ምንድነው ብሎ ጠየቀ። አባቴ ሆይ መንግስተ ሰማያትን አሰብኳት፣ ከእግዚአብሔር ጋራ ከቅዱሳኑ ጋራ አብሬ የምኖርባትን ያቺን ሰማያዊትን ቤት አሰብኩና ስጋዊ ከሚታየው ደስታ ይልቅ የሰማያዊ የሆነውን መንግስት አስቤ ያንን ኃጢአት ተጸይፌው ተመለስኳል። ሁለተኛውንም ማስተራው ያባት ይሄን ኃጢአት ሳትፈጽም የተመለስክበት ምክንያቱ ምንድነው ብሎ ጠየቀው። ሁለተኛውም ደቀ መዝሙር ወደ አባቱ ጠጋለና አባቴ ሆይ ይሄንን ኃጢአት ከመስራት የተቆጠብኩት ሲኦልን በዓይነ ሕሊና የተመለከትኩት አሁን ይሄንን ኃጢአት ፈጽሜ ከማገኘው ደስታ ይልቅ የዘላለም እሳት ከሚበላኝ ብዬ ይሄን ያለውን ኃጢአት ትቼው ተመለስኩኝ። ሶስተኛው ተጠየቀ ደቀ መዝሙር ይሄንን ኃጢአት ለምንድን ነው የተውከው አለው። ይሄ ታላቅ ደቀ መዝሙር ወደ አባቱ ጠጋ ብሎ አባቴ ሆይ ይሄንን ኃጢአትማ የተጸየፍኩት የእግዚአብሔርን ፍቅር አስቤ ነው አለ እና ይሄ ታላቅ አባት ከሶስታችሁ ሶስተኛው ሰው ንዑድ ክቡር ነው አላቸው። ኃጢአት ልትሰራ ስትል የእግዚአብሔርን ፍቅር አስበህ ከመተው ያለ ቅድስና በላይ የለም። ስለ እግዚአብሔር ፍቅር ብሎ እሱ ስለኛ የተቀበለውን መከራ አስቦ ስጋዊ ከምናገኘው ደስታ ይልቅ የማያልፈውን የእሱን ፍቅር ገንዘብ አድርጎ ኃጢአትን መተው የመሰለ ቅድስና ከየት ይገኛል? ይሄ ሰው ኃጢአቱን አሰበ፣ የእግዚአብሔርን ፍቅር የአባቱን ፍቅር ሄጄ ወደ አባቴ ልጅ ልባል አይገባኝም፣ እኩሌታዬን እንደሆነ ወስጃለሁ፣ በትኛ አጥፍቻለሁ። አሁንም ለምን አንድ ነገር ብቻ ነው፣ በአንተ ቤት ውስጥ እንደ ባለሟሎች ሆኜ አንተን እያገለገልኩ ቀሪ ዘመኔን እየበላሁ እየጠጣሁ ልኑር በምግብና በረሃብ ምክንያት ከማልቀ። ይሄን አሰበ፣ የውሳኔ ሰው ሆነ፣ ሄደ። አባቱ ከደቀ መዛሙርቱ አባቱ ከባለሟሎቹ ጋር ወጥቶ በሩ ላይ ሆኖ ሳለ ከሩቅ ልጁን ተመለከተ። ይሄ ልጁ በረሃብ ምክንያት ይሄ ልጁ ምቾት ያጣ ሰውነቱ ገብቶ ሰውነቱ ተቀያይሮ በምግብ እጦት ምክንያት መልኩ ጠፍቶ ልጁ መሆኑ እስኪጠፋ ድረስ ከእሱ ጋር የነበሩት ባለሟሎች እንኳን አይተው ከሩቅ አላወቁት። ይሄ ባለጸጋ አባቱ ግን ከሩቅ ሆኖ ተመለከተው፣ አየው። እንዴ ይሄ የጠፋው የኔ ልጅ አይደለም እንዴ አለ። ተመልከተ፣ ከሩቅ አየው። ልጅ በእርምጃ አባት በሩጫ ወደሱ ሄደ። ልጁ ሀብቱ ስላባከነ እየፈራ ቀስ እያለ ተራመደ። ምን ይለኝ ይሆን? ገንዘቡን የትም አባክነ መጣ። ያባረን ይሆን? እየተጨነቀ ቀስ እያለ ተራመደ። አባቱ ግን እሱ ደርስ ተራምዶ እስኪደርስ እንኳን አልጠበቀው። በሩጫ እየሮጠ ሄደ። እሱ ሊያቅፉት አይደለም ሊጠጉት የማይችል ጠረን ነበረው። የኃጢአት ጠረን፣ የበደል ጠረን ነበረው። ይህ አባት የተባለ መድኃኔዓለም ኢየሱስ ክርስቶስ ስለሆነ፣ ልጅ የተባለ እናንተ ስለሆነ፣ በኃጢአት ምክንያት በበደል ምክንያት ሰውነታችን ከርፍቶ በበደላችን በውድቀታችን ምክንያት የክርስትና እንዲህ ያለው መልካችን ጠፍቶ አዲስ ማንነት ለብሰ ከሱ ፍቅር ርቀን የልጅነታችንን ጸጋ የትም ጥለን እኩሌታችንን መስሎን ወስደን የትም አባክነን ስንመጣ የሰጠውን የት አደረከው ብሎ ሂሳብ የማይወራረዳል አቀፈው። ባል ሚስቱን በእንዲሁ ሁኔታ አቅፍ፣ ሚስት ባሏን በእንዲሁ ሁኔታ አታቅፍ። እሱ ግን አንዱን ፍጥረት የወደቀውን ሰው አስቦ አቅፈው፣ የጨነቀውን ሰው አረጋጋው። አባቴ ሆይ በድያለሁ፣ ልጅ ልባል አይገባኝም ሲል ሳይጨርስ ካፉ ነጥቆ ይላል።
ባለሟሎቹ ሂዱና ሰውነቱን እጠቡት፣ የተሻለ ታላቅ ልብስ አልብሱት፣ ለእጁ ቀለበት አድርጉለት፣ የሰባውን ታላቅ ፍሪዳ እረዱ፣ ታላቅ ድግስ ታላቅ ደስታ በቤት ይደረግ፣ ጎረቤቶችን ሁሉ ጥሩ። የደስታው ምክንያት የጥሪው ምክንያት ምንድነው ካላችሁ፣ ሞቶ የነበረው ልጄ ተገኝቷል፣ ሕይወት አግኝቷል፣ የጠፋው ልጄ ተገኝቷል፣ ኑና ከኔ ጋር ደስታችሁ ይሁን ብላችሁ ጥሩልኛል። አንተ ጠፍተህ አንቺ ጠፍተሽ እንደው አምላኬ ይቅር አይለኝም፣ መድኃኔ ዓለምማ በዚህ ነውሬ፣ በዚህ ክፋቴ፣ በዚህ ተንኮሌ፣ በዚህ ሕይወቴ አይቀበለኝም ብለን ያለ ተስፋ የቆረጥን ሰይጣን በሶስት ነገር ያደቀቀን ክርስቲያኖች፣ ሰይጣን በሶስት ነገር እኔና እናንተን ለማድረግ ይመጣል። የመጀመሪያው አንደኛው ምክንያት ኃጢአት እንድንሰራ በመገፋፋት የሚጣፍጥ አድርጎ በማቅረብ ኃጢአት እንድንሰራ ይገፋፋል። ሁለተኛስ ኃጢአት ካሰራን በኋላ ደግሞ ለሰራነው ኃጢአት የተመቻቸ ምክንያት ደግሞ ያቀብላል። አንተ እኮ የሰረከው ልጅ ስለታመመልህ እኮ፣ መስረቅ ፈልገህ እኮ አይደለም፣ ሚስት ስለታመመች እኮ፣ የቤት አዝቤዛ እኮ ስላልሞላልህ፣ ቤተሰቦችን ማገዝ ስላልቻልክም እያለ በመስረቅህ አምላክህን አስበህ እንዳትጸጸት ምክንያት ያቀርብልሃል። የክፋቱ ክፋት ኃጢአት አሰርቶ ብቻ አያበቃም። ባጠፋነው ጥፋት እንኳን እንዳንጸጸት ምክንያት ያቀርብልናል። ሶስተኛው ኃጢአት አሰርቶ ምክንያት አቅርቦ ካበቃ በኋላ አስቀድሞ ደግሞ ከሳሽ ሆኖ ይቀርባል። ልክ እንደዚህ ምን ሰው አለ ዓለምን ምድር በሙሉ ዞርኳት አንተን የሚያመሰግን ስምን የሚጠራ ማንም የለም ብሎ ከሳሽ ሆኖ እግዚአብሔር ፊት ይቀርባል። ታዲያ እንደጠፋው ልጅ አንተ ወደ አባትህ ከተመለስክ፣ ታዲያ እንደጠፋው ልጅ አንተ ወደ መድኃኔዓለም ከመጣ፣ ሰይጣን አንተን በሶስት ነገር አቅርቦ ለክስ ወደ እግዚአብሔር ሲቀርብ የመድኃኔዓለም መልስ ምን እንደሆነ ታውቃላችሁ? አስቀድሞ እንዲህ ያለ ጥፋቱን፣ አስቀድሞ እንዲህ ያለ ነውሩን፣ አስቀድሞ እንዲህ ያለ ኃጢአቱን በንስሐ ሳሙና ለታጠበ ሰው ሰይጣንን መድኃኔዓለም ዘግይተሃል ይለዋል። ለክስ ዘግይተሃል። አንተ የምትከሳት ነፍስ ንስሐ ገብታ ከእግዚአብሔር ጋር ታርቃ አዲስ ሰው ሆናለች። ለክስ ዘግይተሃል ብሎ መድኃኔዓለም ምላሽ ይሰጣል። አሁን ብዙዎቻችን የቸገረን እንደ ጠፋው ልጅ ከቤተ እግዚአብሔር መኮብለላችን አይደለም። ብዙዎቻችን የቸገረን እንደ ጠፋው ልጅ ከጠፋንበት ወደ ቤተ እግዚአብሔር መመለስ ነው ያቃተን ብዙዎቻችን። አባ ጊዮርጊስ ዘጋስጫ በአርጋኖን ጸሎቱ ላይ እንደዚህ ይላል፣ የራበው ሰው ምግብ ለመብላት እንደሚቸኩል ሁሉ፣ የጠማው ሰው መጠጥ ለመጠጣት እንደሚቸኩል ሁሉ መድኃኔዓለም ወይ አንተ የሰው ልጅ ይቅር ለማለት ትቸኩላለህ ይላል። የራበው ሰው እንዴት ነው ለመብላት የሚቸኩለው? ታውቃላችሁ? የተራባችሁ ሰዎች ሲጠማን እንዴት ብለን ነው ውሃ የምንጠጣበት ፍጥነት። መድኃኔዓለም እኔና አንተን ይቅር ለማለት እንዲቸኩላል አባ ጊዮርጊስ። እኛ ዕለት ዕለት ኃጢአት ለመስራት ብዙዎቻችን አልደከመን። መድኃኔዓለም ደግሞ እኛን ዕለት ዕለት ይቅር ለማለት ለመማር ደግሞ እሱ አልሰለቸው። አሁን ብዙዎቻችን የደከመን ማረን ማለት እኮ ነው፣ ይቅር በለን ማለት እኮ ነው። ብዙዎቻችን የደከመን እንደ ጠፋው ልጅ በድያለሁ ይቅር በለኝ ማለት እኮ ነው። ብዙዎቻችን የቸገረን በእውነት ምሕረቱን አላራቀም፣ ቸርነቱን ከኛ አላራቀም። ብዙዎቻችንን እንደ በግ ተሸክሞ በቆሻሻ መካከል እንዳለነው ድሪም በቃለ እግዚአብሔር ብርሃን ፈልጎ እንደ ጠፋው ልጅ ደግሞ የምሕረትና የይቅርታ እጆቹን ዘርግቶ እኛ ከጠበቅነው በላይ የእሱ የፍቅርና የርኅራኄ ምላሽ፣ የተሻለ መልበስ፣ የተሻለ ማጌጥ፣ የተሻለ የሰባ ፍሪዳ ረዱለት አለ። ተመልከቱ። እኛ ስለ ኃጢአታችን የምናነባው እንባ የመድኃኔዓለም ምግብና መጠጡ እንደኔና እንዳንተ ስጋዊ ምግብ የሚበላ አይደለም። ኃጢአተኛ ሰው ግን ስለ ኃጢአቱ ምክንያት የሚያለቅሰው ለቅሶ ለሱ ምግብና መጠጡ ነው። ምግብና መጠጡ ነው። ክርስቲያኖች ልጅ ልባል አይገባኝም ማለት ይገርማል። ክርስቲያኖች ብዙዎቻችን
ያጠፍቶ የነበረው ተገኘ፣ ሞቶ የነበረው ሕያው ሆነ። የጠፋው ንብረት ግን አልታየም። ተመልከቱ። መድኃኔ ዓለም እሱን መጥፋቱ እንጂ ይዞት የሄደውን ያባከነውን ያንን ገንዘብ አልተመለከተም። አሁን እኔና እናንተ ብንሆን ምንድነው የምንለው? ለፍተን ደክመን ያገኘነው እንደዚህ ያለውን ሀብታችን ልጃችን እንደዚሁ ወስዶ ቢያባክነው ምንድነው? መቼም ሩሩነት ስላለን እንደ አባት እንደ እናት ቤት አስገብተን እናበላው እናጠጣው ይሆናል። ነገር ግን ስናበላው ስናጠጣው ግን ምግብ ብቻ አይደለም፣ ነገር እንችላለን። ደሞ አንተ ደሞ አንቺ ማትረባ ማትረብ ስሪ ተብሎ የተሰጠን ነገር የትም የበተን ከማንም ጋር ሴቶቹን ተመልክተን የእግዚአብሔርን ፍለጋ አውቀን ወደ አባቶቻችን ካህናት ቀርበን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን በልተን የዘላለም ሕይወት እንድናገኝ አምላካችን እግዚአብሔር በቸርነቱ ሁላችንን ይርዳን። የእግዚአብሔር ፍለጋ ይቆየን።